አንድ 12 ላይ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ሥልጣን ሰጣችሁ። በአንተና በአንቺ ሕይወት ውስጥ ኢየሱስ ክርስቶስ ከሌለው የዘላለም ሕይወት የለም። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻ ነው። አዋጅ አለኝ፣ ሞትን አሸንፎ ኢየሱስ ብቻ ነው። አዋጅ አለኝ፣ ሞትን አሸንፎ ኢየሱስ ብቻ ነው። አዋጅ አለኝ፣ ሞት ተሸንፏል፣ ኃጢአት ተሸንፏል፣ ወለለ ተሸንፏል። ወገኖቼ ክርስቶስ ሊመጣ መለች ነው። ክርስቶስ ሊመጣ መለች ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል። መጽሐፍ ቅዱስ ሲናገር እንዲህ ይላል። ሮሜ 19 ላይ ኢየሱስ ክርስቶስ ጌታ እንደሆነ በአንደበትህ ብትመሰክር ትድናለህ፣ እግዚአብሔር ከሙታን እንዳስነሳ በልብህ ብታምን ትጸድቃለህ። ሰው በልቡ ብለው ይጸድቃል፣ በአንደበቱ መስክረው ይድናል። ሰው በልቡ ብለው ይጸድቃል፣ በአንደበቱ መስክረው ይድናል። አዋጅ አለኝ፣ ኃጢአት ተሸንፏል። አዋጅ አዋጅ! ኃጢአት ተሸንፏል፣ ኃጢአት ተሸንፏል፣ ኃጢአት ተሸንፏል፣ ሞት ተሸንፏል። ኃጢአትን አሸንፎ እሱም ክርስቶስ ኢየሱስ ብቻ ነው። ኃጢአትን መስቀል ላይ ያሸንፉ እሱም ክርስቶስ ኢየሱስ ብቻ ነው። አዋጅ! ኃጢአት ተሸንፏል። አዋጅ! ሞት ተሸንፏል። አዋጅ! ኃጢአት ተሸንፏል። አዋጅ! ሞት ተሸንፏል። ክርስቶስ ኢየሱስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ንስሐ ግቢ፣ ንስሐ ግባ። ዘመን አልቋል፣ ዘመን ተፈጽሟል። ዘመን አልቋል፣ ዘመን ተፈጽሟል። ኢየሱስ እንዲህ አለው፣ እነሆ መንግሥተ ሰማያት ቀርባለችና ንስሐ ግቡ። በወንጌል እመኑ፣ የዘላለም ሕይወት ታገኛላችሁ። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻ ነው። አዳኝ ኢየሱስ ነው። መንገድ ኢየሱስ ነው። ሕይወት ኢየሱስ ነው። አዋጅ! አዳኝ ኢየሱስ ነው። መንገድ ኢየሱስ ነው። እውነት ኢየሱስ ነው። ስላንተ የሞተልህ የተፈቀለልህ ዋጋ የከፈለልህ ክርስቶስ ኢየሱስ ብቻ ነው። ስላንተ መስቀል ላይ የተሰቀለው የተገረፈው ዋጋ የከፈለው ክርስቶስ ኢየሱስ ብቻ ነው። ሰው ዓለምን ሁሉ አትርፎ ነፍሱን ግን ባጎድል ጥቅም የለውም። በአንተና በአንቺ ሕይወት ውስጥ ኢየሱስ ክርስቶስ ከሌለው የዘላለም ሕይወት የለም። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻ ነው። ደሙን አፍስሶ የተሰቀለው ዋጋ የከፈለው ክርስቶስ ኢየሱስ ብቻ ነው። ለዛ ነው የእግዚአብሔር ቃል ሲናገር እንዲህ ይላል፣ የልጁ የኢየሱስ ክርስቶስ ደም ሁሉ ያነጻል። ኃጢአት ተሸንፏል፣ ሞት ተሸንፏል፣ ሞት ተሸንፏል። ሞትን አሸንፎ ኃጢአትን አሸንፎ ክርስቶስ ኢየሱስ ብቻ ነው። አዋጅ አለኝ፣ ሞት ተሸንፏል፣ ኃጢአት ተሸንፏል። ሞትን አሸንፎ ኃጢአት ተሸንፏል፣ ሞት ተሸንፏል። ደስ ይበላችሁ፣ ኢየሱስ ሊመጣ በደጅ ነው። ኢየሱስ ሊመጣ በደጅ ነው። ኢየሱስ ሊመጣ በደጅ ነው። አዋጅ! 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 ሞት ተሸንፏል፣ ኃጢአት ተሸንፏል፣ ሞት ተሸንፏል። አዋጅ! አዋጅ! ሞት ተሸንፏል፣ ኃጢአት ተሸንፏል። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጅ እስኪሰጥ ድረስ ዓለምን እንዲህ ወዷል። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የማያምን ግን አሁን ተፈርዶበታል። በኢየሱስ የሚያምን የዘላለም ሕይወት አለው። በኢየሱስ የማያምን ግን አሁን ተፈርዶበታል። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የእግዚአብሔር ልጅ አለው የዘላለም ሕይወት አለው። የእግዚአብሔር ልጅ የሌለው የዘላለም ሕይወት የለም። ኢየሱስ አለው የዘላለም ሕይወት አለው። ኢየሱስ የሌለው የዘላለም ሕይወት የለም። መጽሐፍ እንዲህ ይላል፣ በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የማያምን ግን አሁን ተፈርዶበታል። አዳኝ ኢየሱስ ነው። መንገድ ኢየሱስ ነው። ሕይወት ኢየሱስ ነው። ኢየሱስ ሲናገር እንዲህ ይላል፣ እኔ እውነት ነኝ አለው። እኔ መንገድ ነኝ አለው። እኔ ሕይወት ነኝ አለው። ክርስቶስ ኢየሱስ ብቻ ነው። ወንድሜ ስላንተ የተገረፈው ዋጋ የከፈለው ደሙን አፈሰሰው ክርስቶስ ኢየሱስ ብቻ ነው። ለዛ ነው የክርስቶስ ደም
ከኃጢአት ሁሉ አነጻን። ደሙ ፈሶልሻል፣ ደሙ ፈሶልሃል። ሞቷል፣ ሞትን አሸንፏል፣ ተሰቅሏል፣ ዋጋ ከፍሏል። ክርስቶስ ኢየሱስ ብቻ ነው። መጽሐፍ ሲናገር እንዲህ ይላል፣ ኃጢአተኞችን ላድን ክርስቶስ ወደዚህ ዓለም መጣ ይላል። ስለ አንቺ ኃጢአት ነው ሞተው፣ ስለ አንተ ኃጢአት ነው ሞተው፣ ስለ አንተ ኃጢአት ነው ሞተው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ በእርሱ የሚያምን ሁሉም የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ እስኪሰጥ ድረስ ዓለምን እንዲወዷል። በኢየሱስ የሚያምን የዘላለም ሕይወት አለው። በኢየሱስ የማያምን ግን አሁን ተፈርዶበታል። በኢየሱስ የሚያምን የዘላለም ሕይወት አለው። በኢየሱስ የማያምን ግን አሁን ተፈርዶበታል። አዋጅ አለኝ፣ ሞት ተሸንፏል፣ ኃጢአት ተሸንፏል፣ ኩነኔ ተሸንፏል። ሞትን አሸንፎ እሱም አንድ ነው፣ እሱም ክርስቶስ ኢየሱስ ብቻ። ስለ አንቺ ኃጢአት ነው መስቀል ላይ ሞተው፣ ስለ አንተ ኃጢአት ነው መስቀል ላይ ዋጋ ከፈለው። ስለ አንቺ ኃጢአት ነው መስቀል ላይ የተገረፈው። ስለ አንቺ ኃጢአት ነው መስቀል ላይ ደሙን ያፈሰሰው። የኢየሱስ ደም ዛሬም ትኩስ ነው። የኢየሱስ ደም ዛሬም ትኩስ ነው። ንስሐ ገባ፣ ንስሐ ግቢ። የኢየሱስ ደም አሁን ትኩስ ነው። የኢየሱስ ደም አሁን ትኩስ ነው። መጽሐፍ እንዲህ ይላል፣ ኢየሱስ እንዳለው እነሆ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ የዘላለም ሕይወት ታገኛላችሁ። በወንጌልም እመኑ የዘላለም ሕይወት ታገኛላችሁ። በክርስቶስ እመኑ የዘላለም ሕይወት ታገኛላችሁ። ዘመን አልፏል፣ ዘመን ተፈጽሟል። ያየነው የቀመስነውን እናወራላችኋለን። አዋጅ አለኝ፣ አዋጅ አለኝ። ኃጢአት ተሸንፏል። አዋጅ አለኝ፣ ሞት ተሸንፏል። ሞትን አሸንፎ እሱም አንድ ነው፣ እሱም ክርስቶስ ኢየሱስ ብቻ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለ አንተ የተሰቀለው፣ ስለ አንቺ የተሰቀለው፣ የተገረፈው፣ ዋጋ የከፈለው ክርስቶስ ኢየሱስ ብቻ ነው። ኢየሱስ እንዲህ አለው፣ ሰላሜንም እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደምሰጠው አይደለም አለው። ወገን ስለ አንቺ ደሙን አፈሰሰው፣ ስለ አንተ ነው የተገረፈው፣ ስለ አንተ ነው ደሙን አፈሰሰው፣ ስለ አንተ ነው ደሙን ያፈሰሰው። ለዛ ነው የኢየሱስ ደም አሁን ትኩስ ነው፣ ንስሐ ገባ። የኢየሱስ ደም አሁን ትኩስ ነው፣ ንስሐ ገባ። የኢየሱስ ደም አሁን ትኩስ ነው፣ ንስሐ ገባ። ሐዋርያቶች እንዳለው ያየነውን የቀመስነውን እናወራላችኋለን። ዛሬም ያዩትን የቀመስኩን እናወራላችኋለን። ሕይወት ተገልጦልናል፣ አይተንማል። ወገኔ ሕይወት ኢየሱስ ነው፣ መንገድ ኢየሱስ ነው፣ እውነት ኢየሱስ ነው። መጽሐፍ ሲናገር እንዲህ ይላል ሮሜ 8:34 ላይ የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለ እኛ የሚማልደው ክርስቶስ ኢየሱስ ብቻ ነው። ሰውን ከእግዚአብሔር ጋር ያስታረቀው ክርስቶስ ኢየሱስ ብቻ ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል የእግዚአብሔር ልጅ አለው የዘላለም ሕይወት አለው። የእግዚአብሔር ልጅ የሌለው የዘላለም ሕይወት የለም። ወልድ አለው ሕይወት አለው፣ ወልድ የሌለው ሕይወት የለው። ወልድ አለው ሕይወት አለው፣ ወልድ የሌለው ሕይወት የለው። ኢየሱስ አለው የዘላለም ሕይወት አለው፣ ኢየሱስ የሌለው የዘላለም ሕይወት የለው።